I would advise you put in an Islamic school. Hope that answers the question. ቀጣይ ጠያቂ ከጀርባ ያለው ወንድም የፈጣሪ ሰላምና እዝነት በሁላችሁም ላይ ይሁን። ስሜ ሰልማን አክማን ይባላል። ቁርአን ፈጣሪ ሁሉም ቦታ ይገኛል ይላል እና ሌሎችም በተመሳሳይ ፈጣሪ ሁሉም ቦታ ይገኛል ይላሉ እና ሁሉም ነገር ውስጥም ይገኛል ይላሉ። እንደውም አንዳንድ ሰዎች ፈጣሪ በእነሱ ውስጥም እንደሚገኝ ይናገራሉ። ፈጣሪ በሁሉም ነገር ውስጥ የሚገኝ ከሆነ ታዲያ ጣዖትን ለምን አናመልክም? አይ የለም ካልከኝ ደግሞ ታዲያ ፈጣሪ የት ነው ያለው? አመሰግናለሁ። ወንድማችን ጥሩ ጥያቄን የጠየቁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በአንተም ላይ ሰላም ይሁን። ወንድማችን የጠየቀው ጥያቄ በቁርአን ውስጥ ፈጣሪ ሁሉም ቦታ እንደሚገኝ ያወራል። ሙስሊሞቹም ፈጣሪ ሁሉም ቦታ እንዳለ ያምናሉ። ህንዶቹም ፈጣሪ በሁሉም ቦታ እንደሚገኝ ያምናሉ። ታዲያ ጣዖትን እንዳናመልክ የከለከለን ነገር ምንድነው? ወንድሜ በቁርአን ውስጥ ፈጣሪ በሁሉም ቦታ አለ የሚል አታገኝም። የትም ቦታ የለም። አውቃለሁ ያረዳድ ችግር አለ። በሙስሊሞች መካከል ያረዳድ ችግር እንዳለና ፈጣሪ ሁሉም ቦታ አለ የሚሉ አሉ። ነገር ግን በቁርአን ውስጥ ፈጣሪ በሁሉም ቦታ አለ የሚል የለም። ቁርአን የሚለው የአላህ ኃይል ሁሉም ቦታ አለ። አላህ በቁርአን ላይ እንዳለው ወደየትኛው አቅጣጫ ፊትህን ብታዞር የአላህን ፊት ነው የምታየው። ፊት ማለት የአላህ ኃይል ማለት ነው። አላህ የትኛውንም ነገር ቢሆን ሁሉንም ነገር የመቆጣጠር ኃይል አለው። ነገር ግን እሱ ሁሉም ቦታ አለ የሚል ቁርአን ውስጥም ሆነ ሐዲስ ውስጥ አልተጠቀሰም። አንዳንድ ሙስሊሞች ባለመረዳት ይህንን እንደሚሉ አውቃሉ። ነገር ግን በቁርአን ውስጥ ሁሉም ቦታ አለ ያለው የሱ ኃይል ነው። ወደ ጥያቄው ስንመጣ ታዲያ ፈጣሪ የት ነው ያለው እና ለምን በጣዖት ውስጥ አይመለክም? ፈጣሪ የሚገኘው ቁርአን እንደሚለው ከአርሽ በላይ ነው። በሐዲስ ላይ እንደተላለፈው አንዲት ሴት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈጣሪ የት ነው ብሎ ሲጠይቋት ወደ ላይ ብላ መለሰችው። ያቺ ሴት አማኝ እንደሆነች ተናገሩ። ፈጣሪ ያለው ከአርሽ በላይ ነው። አርሽ ደግሞ የሚገኘው ከውሃ በላይ ነው። ፈጣሪ ከሰማያት በላይ ነው ያለው እንጂ በሰው ውስጥ አይደለም ያለው። ነገር ግን እኛም መቆጣጠር ይችላል። አላህ እንዲህ ይላል፣ ከደም ስራችሁ በላይ ለእናንተ ቅርብ ነኝ። ያ ማለት የሱ ኃይል ሁሉም ቦታ አለ ማለት ነው እንጂ እሱ ራሱ ፈጣሪ እኔ ውስጥ አለ ማለት አይደለም። አላህ ኃይል አለው። እሱ በጣም ቅርብ ነው፣ ያውቃልም። የሱ ኃይል ሁሉም ቦታ አለ። አንዲት ቅጠል ያለሱ ፍቃድና እውቅና እሱ ቢያቅ እንጂ መሬት ላይ ተቀንጥሳ አትወድቅም።